አልነበርም፣ ለካ ነፍሷን ነው። አያችሁ ክርስቶስ ነፍሳችንን ነው የሚጠማው። የት ነህ ልጄ ወዴት ነው ያለው ነው የሚለው። ስጋዬን ቆርሼ ደሜን አፍስሼ እየጠበቅኩ ነው ትላለች ቤተክርስቲያን። እዚህ በየቀኑ ጌታ ቆሞ ይጠብቀናል። በዛ ሰዎችን ማግኘት በማንፈልግበት የኃጢአት ጉድጓድ ወደ ሆነው ማንም የማያውቀው ያንን ጨለማ ክፍላችን ውስጥ ክርስቶስ ቁጭ ብሎ ይጠብቀናል ሊያድነን። ልጄ ርበኸኛል ጠምተኸኛል ማለት ምን ያህል እንደሚፈልገን ምን ያህል እንደሚወደን ብታውቁ ምእመናን። እዛሽ መብራት አጠፍተን መኝታ ቤት ውስጥ ቁጭ ብለን ምን ሰራት ኃጢአት ውስጥ ቁጭ ብሎ ይጠብቀናል። የኃጢአት ጉድጓዳችን ውስጥ ቁጭ ብሎ ይጠብቀናል። ውሃ ጠጣኝ ውሃ ጠጭኝ ይለናል። ሁላችንም ለእግዚአብሔር ብለን ለመኖር ንስሐ ለመግባት ስጋው ደሙን ለመቀበል ከምንም በላይ የጠማውን የእኛን የንስሐ እንባ እንድንሰጥ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።